መስቀል ላይ ታሪክ ቢነግር መስቀል ላይ የተሰቀለ ሰው መስቀል ላይ ምን ይሁን? ስለዚህ ይራገማል። ወንበዴ ሆኖ መስቀል ላይ ከፍ ብሎ ሲሰቀል ታሪክ የሚነግረን ይራገማል፣ ይሳደባል። ቄሳር እንደዚህ ነው፣ እርግማን ነው የሚሆነው። ምን ያመጡባቸዋል? ከዚህ በላይ የፈለጉትን የልባቸውን ነው የሚናገሩት። የልባቸው ረግመው ነው ምን ያመጡ ለምን አይሁዳዊ ስለሆኑ ነው እንጂ እኮ ማለት ቢተውላቸው ማለት አስክሬን እንዲወስዱ ወይ ደግሞ ሲሞት እንዲያስገቡ ፈቀድላቸው። አሕዛብ ቢሆን ሌሎቹን እኮ አሞራ እንዲበላቸው ይበሰብሳል። እዛው ነው የሚተዋቸው። አሞራ ይበላቸዋል እስከሚሞቱ ድረስ። ታች ቁማር ነው የሚጫወቱት። ወታደሮች የጠጡ ቁማር ይጫወታሉ፣ አያነሷቸው። ስለዚህ እንደዚህ አይነት ጭካኔ ያለበት ይረግማል። እንዲያደረጋችሁ እንዲህ ናችሁ ምናምን ይረግማል። የተለመደው ከመስቀል እርግማን ነው። ኢየሱስ ዝም ብሎ ነበር። ሄሮድስ ሲጠይቀው፣ ጲላጦስ ሲጠይቀው ዝም ብሎ ነበር። በዝምታው ተገረመ ይላል ጲላጦስ። ዝም ብሎ ነበር። አሁን ግን አልበላም፣ ድብደባው አለ፣ የኃጢአት በደል ተከምሮበታል። በዚህ መሃል ሆኖ በዚህ ጭንቅ ላይ ሆኖ አብረው ላሉት ብዙ ደቀ መዛሙርት ሄደዋል። 4 ሴቶች፣ 1 ዮሐንስ ነው ያለው አካባቢው። በዚህ መሃል ሆኖ አጣጥሮ ድምፅ አወጣ። አውራ እኮ ሲባል ዝም ብለህ ነበር። አሁን አጣጥሮ ድምፅ አወጣ። እንደዚህ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። መስቀል ላይ እርግማን የተለመደው፣ መስቀል ላይ ስድብ የተለመደው። የመጀመሪያውን ቃል ሲያወጣ በረከት አወጣ፣ ይቅርታን አወጣ፣ ፍቅርን አወጣ። የሚያደርጉትን አያውቁምና ለማን ነው? መስቀል ላይ ሆኖ መጀመሪያ የጮኸው ለጻድቃን አይደለም። መስቀል ላይ ሆኖ መጀመሪያ የጮኸው ጥሩ ለሚሆን ሰው አይደለም፣ ክፉ ለሚባል ምናልባትም የመጨረሻ ጨካኝ የሆነ ድርጊት ለሚያደርግ ሰው መስቀል